ይሄ ተረከመሽ ማግለ እኮ አስቸገረ። ጎረቤት ነው ገለባ ነው ይሄ ሰውዬ እንዴ! አራጣ አበድረኝ እንጂ ሚስትህን አበድረኝ ነው እንዴ ያልኩት። ይሄን ያህል ተሸማቀኩኝ እኮ እንደዚህ ለመጠየቅ። ዛሬማ ሂጅ ጉድ ነው የማየው። እስኪ ምን ያዋል። ሰላም ዋሉ ጋሽዬ፣ ሰላም ዋሉ። መጣ አንተ ቀለሳ ከልጆ ቆዳ ነው ጭራሽ ደግሞ አይንህን በጨዋት ነው መጣ። ከልጆ ቆዳ ነው እንዴ ሰሩት። ወንበሩ አይንቀሳቀስም። እንዴት ነው ጋሽዬ? የኔ ጣፋጭ ይናፍቁኛል እኮ። ምን አገባ? ያው ስለሚናፍቁኝ ነው ጋሽዬ። ልጆቹ ደህና ናቸው? እነዛ ታባይ ልጆች? እሺ ምን ፈልገህ ደግሞ መጣ? አሁን እንደው ጋሽዬ እንደው የሆነች ነገር ፈልጌ ነበር። ምን? አራጣ ፈልጌ ነበር። አሁን ጨምሬ ነው የምሰጣችሁ ጋሽዬ። እናቴ ምን አራጣ ፈልጌ ነው። የባለፈውን መች ከፈልክና ነው ደግሞ አሁን አራጣ የምትለው? ጋሽዬ የእውነት አሁን 1 ሚሊዮን ብር አሸናፊ ለሆነ ነው። አይንህን ሳላወጣ ይሉታ ምንድነው? ጋሽ 1 ሚሊዮን ብር አሸናፊ ለሆነ ነው። አይሰሙኝም እንዴ? ቆይ እስኪ አንተ እንደው ማን ይሙት 200 ብር አይተህ ታውቃለህ? 1 ሚሊዮን ብር አይደለም ጋሽ። ይሄን እንዳያዘጋጀውን ቻሌንጅ አልሰማሁም አይሉኝም መቼም ጋሽ። ከ250 ሺህ ብር እስከ 1 ሚሊዮን ብር አሸናፊ የሚያደርግ ቻሌንጅ ተጀምሯል። እሱም የሚሆነው ደግሞ የፈለግከውን አይነት ታለንት ይዘህ መተህ ስትፈልግ በስክስታው፣ ስትፈልግ በድምጽ፣ ስትፈልግ በፈን። እኔ ደግሞ ታቁኛላችሁ በፈን የታወኩኝ 1 ሚሊዮን ብር አፍሼ መጥቼ ላንተ ነው መሰጠው። የእውነት ጋር ከኛ የሚጠበቀው የሚሪንዳን አካውንት ታግና ሜንሽን በማድረግ ቪዲዮ በተለያዩ ሶሻል ሚዲያዎች መፖሰት ነው። የሰው ሁላ ልጅ ይኸው ሚሪንዳ ቻሌንጅን ተሳትፎ ቤተሰቡን ይጠራል። ያንተ ልጅ ቁጭ ብሎ አልጋ